እኔ የምልህ ቆይ በቁብር ምንድነው የምታደርገው? ይሰልከው ንግድ አይሆን ያልፈልግም። ምን ንግድ ነው? እኔ ግን አሁን ባለ አንድ መኝታ ቤታችን ባለ ሁለት መኝታ እንከራያለን። ይሄን ሶፋ እንቀይራለን። በቃ አንዳንድ ያምሻል እንደ ቁቡን ይጣልነው ነገ ቢዝነስ ልንጀምር ነው አይደል? ቢዝነስ እንጀምራለን። ከቢዝነስ በኋላ ደግሞ አሁን የምታያቸው ነገሮች ይቀየራሉ። በዚህ ሰዓት ስለ አንድ መኝታ አልፈልግም። እኔ ጀመር ባለ ሁለት መኝታ እንቀይራለን። እንግዳ ምናምን ይመጣል እኮ እና እንግዳ ይምጣ። እንግዳ ምን አገባው በኔ ህይወት እንዴ? የሚመጣው እንግዳ ነው እንደሚያኖርሽ ቢዝነሳችን ነው እንጂ ሁሌ ምንድነው ችግርሽ? ስለ የሆነ ነገር የሆነ ገንዘብ መጣ እዛም ነው አለ ያለውን እንጠቀም። ይሄን እንቀይራለን። ሶፋውን እንቀይራለን። ያምሽን ሞዴል አለ ይመጣ እሱ እንቀይራለን። ምን አገባኝ ስለ አዲስ ሞዴል? እኔ ቢዝነስ እንጂ ከዛም እንቀይር ካለብን እንቀይራለን። እና ደግሞ አሁን አንቺ ስለምትይው ነገር ገና ኧረ ጥቃቅን ነገር አይመርሽ። ተይ ትልቅ ነገር እዛ ጋር እናድርግና ከዛ በኋላ ስለዚህ እናስባለን። አልፈልግም። እኔ ምን ላድርገው? ቢዝነስ ምን ልሰራ ነው? አልፈልግም። እኔ ምን ቢዝነስ ነው? መጀመሪያም ቤቴ ፋይበር ከቢዝነስ በኋላ ነው የሚደርሰው። እሺ ከዚህ በኋላ ደግሞ እኔ ባልኩት ነው። አልፈልግም። እሺ እናያለን። ኧረ እባክህ ኧረ